ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬም እንደወትሮ አዳዲስና ወቅታዊ የሆኑ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በህገወጥ መንገድ ወደ ግዛቷ የሚገቡ ስደተኞችን ለመቆጣጠር የተለያዩ እርምጃዎችን ስትወስድ የቆየችው ዩናይትድ ኪንግደም የተለያዩ አዲስ መንገዶችን ተግባራዊ ለማድረግ እቅድ ይዛለች። የዚህ አዲስ እቅድ መሪ የሆኑት የዩኬ የሀገር ውስጥ ጉዳይ ሚኒስትር ሻባና መሐመድ ባለፉት ቀናት ተግባራዊ እንዲሆኑ ያቀረቧቸውን ሐሳቦች ይፋ አድርገዋል። ሰኞ ህዳር 8 2018 ዓ.ም ለሀገሪቱ ምክር ቤት አባላት ሚኒስትሯም በሰጡት ማብራሪያ ላይ ህገወጥ ስደተኞች ከሀገር እንዲወጡ ከመደረጉ በፊት በተደጋጋሚ ይግባኝ የሚሉበትን መንገድ የሚያበቃበትን እቅድ ይፋ ያደርጋሉ። በህገወጥ መንገድ ወደ ሀገሪቱ የገቡ ስደተኞችን የሚመለከቱ ከሰብአዊ መብቶች ጋር የተያያዘ ህጎች ላይም ማሻሻያዎች እንዲደረጉ የሚፈልጉ ሲሆን ይህም ለውይይት ቀርቧል። ይህ የሚኒስቴሩ ሐሳብ ስደተኞች ወደ ዩኬ በህገወጥ መንገድ እንዲገቡ የሚያበረታቱ ምክንያቶችን የሚያስወግዱ ናቸው በማለት እቅዱ ተቀባይነት እንዲያገኝ ሚኒስቴሯ እየተከራከሩ ነው። ሻባና መሐመድ ለዩናይትድ ኪንግደም ምክር ቤት አባላት የእቅዳቸውን ዝርዝር የሚያቀርቡ ሲሆን የሚከተሉት በዝርዝር ከሚያነሷቸው ጉዳዮች ዋነኞቹ እንደሚሆኑ ይጠበቃል። በዩኬ ጥገኝነት የሚሰጣቸው ስደተኞች በዘላቂነት በሀገሪቱ ውስጥ ለመኖር የሚያስችለውን ቋሚ መኖሪያ ለማግኘት ለማመልከት ከ20 ዓመታትን መጠበቅ የሚኖርባቸው ሲሆን በቀደመው አሰራር ግን ይህን ሂደት በ5 ዓመት ውስጥ መጀመር ይችሉ ነበር። ይህም ለስደተኞች የሚሰጠውን የጥገኝነት መብት ጊዜያዊ የሚደረግ ሲሆን በየ2 ዓመት ተኩል እየተመረመረ ውሳኔ ይሰጣል። ስለዚህም ስደተኞቹ የመጡባቸው ሀገራት አስተማማኝ ደህንነት አለባቸው ተብሎ የሚታመን ከሆነም ወደ ሀገራቸው እንዲመለሱ ሊደረግ ይችላሉ። እንዲሁም ከዩኬ እንዲወጡ የሚደረጉ ስደተኞች ዜጎቻቸውን ለመቀበል ተባባሪ በማይሆኑ የአፍሪካ ሀገራት ላይ የቪዛ ክልከላ የመጣል ሀሳብ በእቅዱ ውስጥም ተካቷል። በዚህም መሰረት በተለይ አንጎላ፣ ናሚቢያ እና ዲሞክራቲክ ኮንጎም በስም ተጠቅሰው እርምጃ ተግባራዊ ሊደረግባቸው እንደሚችልም ተጠቅሷል። በሰብአዊ መብቶች ህግ ላይ ከስደተኞች አንጻር የቤተሰብ ህይወት መብት ተረጓሚ ጉዳይ ላይ ይደረግበት ተብሏል። በዩናይትድ ኪንግደም ውስጥ የቅርብ የቤተሰብ አባል ያላቸው ስደተኞች ብቻ በሀገሪቱ ውስጥ እንዲቆዩ ሊፈቀድላቸው ይችላል። እቅዱ ከነዚህ ዋነኞቹ ጉዳዮች በተጨማሪ በህገወጥ መንገድ ወደ ዩኬ የሚገቡ ስደተኞች ፍልሰት ለማስቆም ያስችላል የተባሉ ተጨማሪ እርምጃዎችንም ያካተተ ነው። ይህ የሀገር ውስጥ ጉዳይ ሚኒስትሯም እቅድ በዩናይትድ ኪንግደም ውስጥ መነጋገሪያ ከመሆኑም በተጨማሪም ከሌበር ፓርቲ የፓርላማ አባላት በኩል ተቃውሞ ገጥሞታል። በርካታ ስደተኞች በእንግሊሽ ቻናል በኩል በትናንሽ ጀልባዎች በመስፈር ወደ ዩኬ የሚገቡ ሲሆን ከአውሮፓውያን 2023 ጀምሮ በየዓመቱ ከ30,000 በላይ ስደተኞች በህገወጥ መንገድ ወደ ሀገሪቱ እየገቡ መሆናቸውንም መረጃዎች ያመለክታሉ። ዩኬ ይህንን የስደተኞችን ፍልሰት ለመቆጣጠር የተለያዩ ጥረቶችን ብታደርግም ሊሳካላት አልቻለም። አሁን ደግሞ የሀገር ውስጥ ጉዳይ ሚኒስትሯም ስደተኞችን የማበረታታት ያሉትን እቅድ ለምክር ቤቱ አቅርበው ተቀባይነት እንዲያገኝም እየጣሩ ነው። በሌላ ዜና በህንድ ከሚገኝ የእናቶች ሆስፒታል የተሰረቁ የደህንነት ካሜራዎች ላይ የተወሰዱ ቪዲዮዎች በቴሌግራም ላይ መሸጣቸውን ፖሊስ አስታወቀ። የደህንነት ካሜራዎች በየቦታው የሚገኙበት ህንድ ይህ የመጀመሪያ መንታፊዎች ተግባር የግላዊነትና የደህንነት ስጋቶችን ቀስቅሷል። በዚህም ዓመት መጀመሪያ ላይ በጉጀራት ግዛት ውስጥ ፖሊስ በዩቲዩብ ላይ ከተለቀቀ ቪዲዮዎች ጋር በተገናኘም ከመገናኛ ብዙሃን ጥቆማ ደርሶታል። ከአንድ የእናቶች ሆስፒታል የተወሰዱ ቪዲዮዎችም ላይ የነፍሰ ጡር እናቶች የህክምና ምርመራ ሲያደርጉና መርፌ ሲወጉ ይታያሉ። ረጅም ያሉ ቪዲዮዎችን ለመግዛት የሚፈልጉ ተመልካቾችን ወደ ቴሌግራም ቻናሎች የሚመራ ማስፈንጠሪያዎችን አብሯቸው ይገኛል። የሆስፒታሉ ዳይሬክተር ለቢቢሲ እንደተናገሩት ካሜራዎቹ የተቀመጡት ለዶክተሮች ደህንነት ሲባል ነው። ቢቢሲ በቪዲዮዎቹ ውስጥ ለሚታዩ ሴቶች ደህንነት ሲል የከተማውን ወይም የሆስፒታል ስም ላለመጠቀም ወስኗል። ሆስፒታሉም ሁሉ ግለሰቦችም እስካሁን ድረስ ጉዳዩን በሚመለከት ለፖሊስ ቅሬታም አላቀረቡም።